ቀለበቱን ተው። ሱፍ አድርገህ ብቻ እንዲህ ማለት በር ከፍተህ እንዲህ አላረግም። ጌታ ምስክር አላረግም። የሱፍ ነገር አድርገህ ከላይ ኮት ነገር ፎዚም ትቆሚና እንዲህ እጅ አብረሹ ከሱቁ እንዲህ ማለት ብቻ ነው። እሺ ምንም ከባድ ቅጣት አለ። ሁለተኛ ቅጣት ነው ፎንቲ እናንተ ፍራይዴ ናይትስ ሁለተኛ ከጎኑ ፎዚ ትጨምሩበታላችሁ። ሶስተኛ ቅጣት ተንበረከኩና እምላችሁን እያላችሁ ፋሚሊ ትቀብራላችሁ። እምልን እያልክ እምሰደውን እየሰደባችሁ እያንዳንዱ ጠራታ እንደዛ ሳይሆን ጆሲ ተንበርክኮ ቀለበት ፎዚ ሆነ እንዳይለኝ እኮ ነው። አይቻልም። ሁለቱ ፎዚ አየህ፣ ለዛ ነው አንደኛ ፋሚሊ ትቀብራለህ፣ ሁለተኛ ኮታ አድርገህ የፎዚ እንትን እንደውም ቶቶ እንዲህ አይደለም የምትለው ማይክን ትይዛለህ፣ ኮትህን አድርገህ ታገቢኛለሽ እያልክ ትንበረከካለህ። ሶስተኛ ቅጣት ሶስተኛ ፍራይዴ ፎዚ ሆነ እንዳይለኝ ነውና ሶስተኛ ቅጣት እኮ ከባድ ቅጣት እያሰብኩ ነው። ጆሲ የቤተሰቦች ያሉትን ልንገራ እስቲ ንገር ይለን የፎዚን ፎቶ ፕሮፋይል ያርግ እያሉ ነው። አው ሁለት ፎዚ ሆነ ነው ችግር የለም። ሶስተኛ ቅጣት 20 ሺህ ኮይን ፍራይዴ ለኔ ነው ፎቲ ለፎዚ 20 ምንም ብታይ በቃ ጋር ወደ ቅጣት የለኝም ነገር ምን ላል እኮ ቅጣት ነው ቅጣት ማርጠት። ስለዚህ አይደለም በቃ ሳይኖር እኛ አንተ ሱፍ አድርገህ ምናምን ወርደህ ቀለበት ታደርግላታለህ። እሱ ቀላል ቅጣት አላረግም። ተከልዳለህ። ቀለበቱን ተው። ሱፍ አድርገህ ብቻ እንዲህ ማለት በር ከፍተህ እንዲህ አላረግም። ጌታ ምስክር አላረግም። ኑራችሁና እንዴ ቅጣት እኮ ነው። አክብር እንጂ ይሁን አላረግም። እንዴ ለምንድን ነው የማትቀጣው? አልቀጣም። እኔ እንደዛ ይቅጣት እንዴ እግዚአብሔር ሱፍ አድርገህ እንዲህ በል ነው ያልኩት እኮ። ኧረ አልቀጣም። ይሄን ቅጣት ብራዘር እንዴ እሺ ሱፍ አታርግ ችግር የለም። ኮት አድርገህ ኖርማል ቅጣትም ጨምሩበታ። አንድ አይነት እንዳለ ፎዚ አይደለም። አንደኛ ቤተሰብ ቅበር፣ ሁለተኛ እንደዛ በል ያው ነው አምን እንዴ ምን አሁን ሳይገባኝ ቀርቶ ኒፕሲ አራተኛ ልጨምርልህ የመጨረሻ አትገግም። እዚህ ጋር የተጫወተ ነው ጊፍት ሪስፔክት አራተኛ ልጨምርልህ። ለምን አትቀጣም? ችግር የለም ፎዚ አራተኛ ቅጣት መዘዘፊያ ውስጥ አፈር ዱቄት ኮልጌት ሳር አድርገህበት እላይ ላይ ደፋው። ጨርሻለሁ። እደፋለሁ። አንተ ናኦሚ ይጠላኛል። ናኦሚ ትጠላኛለህ። ነው እኔ በቃ ተው መውደዴን አቆማለሁ። እና ይቅር ኧረ ይቅር ናቱ በቃ አንተ ነው ናኦሚ ገና ያለው መጠላይ። አይ ይሄ መጥላት አይደለም ፎዚ፣ መጥላት ሳይሆን መጥላት ነው። አንቺን ባትሆኚ ሌላ ሴትን ብትሆን አላረገውም። እሺ ተው አትቀጣ፣ ተው አትቀጣ። በቃ ተመለስ። እግዚአብሔር ይሄ ላይ ነው መጣ። ሌላ ሴት ሁለተኛ ነው አትቀጣ። ኧረ ፎዚን አስደብ ፎዚ እንዳይደብርሽ። አይ ተው በቃ እኔ ሁለተኛ አልልህም፣ በእውነት አልልም። ተው አትቀጣ። ይኛል እንዴ ጥላት አይደለም። አይ በቃ እሺ ይኛል። ኧረ ተመለስ በቃ ተው ይቅር፣ በእውነት ይቅር። አይቀጣል። አትቀጣ፣ ተው ተመለስ። አይ በጣም እኔ እንደዚህ አልጠበኩም። ናውን ፎንቲ እኔ ምሯ መሆኑ አሁን ነው ያወቅሁት። አዎ የምር እንዴ ችግር እውነት አመሰግናለሁ። ይሄን ያህል በእውነት እዚህ ይሄን ያህል መሆኑና ለመሆን ሳይሆን በቃ ችግር የለውም። በሉቻ የሚመቻ አይ በቃ እንዲህማ አትጥለኝ ፎዚ። ትቀልዳለህ እንዴ? God is with you in every situation. ለሪካርድ እኮ እየተመቻቸው እኮ ያራዳልሽ። እኔ ለምንድን ነው እንደዚህ ቅጣት የምትቀጣው? አልቀጣም ብራዘር እንዴ እኔ ማን ያልጠበቁ አልቅስ
አሳዘነችኝ በማርያም የምር እኔ አንጀት የሚበላችሁ ነው። ላይቡን ነው ዘግታ የወጣችሁ የምርን ይደበላል እንዴ? ዘግታ ወጣች። ቀልዷን እኮ አይደለም የምሯን ነው። ነቅላ ወጣችሁ። ነቅላ ሙሉ ነቅላ ወጣች። ምን ያስቃል? በምን ይካሳት ነው አሁን ዋናው ነገር ማውራት ፈለገ። አይ ነገ እናስገባታለን። ነገ እናስገባታለን። ባይዘዌ ትክክለኛ ነገር ነው ያደረኩት። በጣም ትክክለኛ ነገር ነው ያደረኩት። በቃ ነገ ሀቢባ ቤት ትፈታል፣ ነገሩ ይፈታል። ነገ እናስታርቃለን። ነገ ሀቢባ ቤት በቃ ተጠራላችሁ ነው። ጆይ ነኝ፣ በጣም ነኝ። አይ ሰዎች ኮሜንት እንትን ነው አንደርስታንድ ማድረግ ያለብን ጋይዝ። ነገ እናንተ ላይቭ ላይ ያላችሁ አንደርስታንድ ታደርጋለች። ነገ ሪከርድ ግን ያላየው ላይቭን ያላየው ሰው ነው እና ላይክ የመሳደቡ ሳይሆን አንደርስታንድ አድርጉት እሱንም። እሺ ጋይዝ ነገ እንጮታለን ማለት ጋይዝ መረዳት ያለባችሁ ነገ የሚያየው ቫይራል ሲወጣ ቪዲዮ ያላየ ላይቭ ያልነበረ ሰው ነው የሚያየው። ትቀለኔ ታየኝ እኮ ታንበርክኬ የሰርግ ዘፈን እየዘፈንኩ ቀለበት ሳረግ ለኢንተርቴንመንቱ ነው፣ ግን ችግር የለም። ለሪከርዱ ጥሩ አይደለም። እውነት አንደርስታንድ ኢስ ኦኬ ናኦሚ ኢስ ኦኬ። እውነቱን ነው። እሺ ያላለውን ነገር አንድ አልን እየተባለ ምን ፖስት